ጤና ይስጥልኝ አድማጮች። ዛሬ ኦኬሎ የተሰኘውን አጭር ልቦለድ በአማረ መልኩ አሰናድቼ ወደ እናንተ መጥቻለሁ። መልካም ቆይታ። ክፍል 1። ኦኬሎ የያዘውን የማዳበሪያ እህል እንደተሸከመ ቁልቁል የሰንጎን ሜዳ ይዞ ወደ ንጉስ ዣንዱራ ቤት ይገሰግሳል። አንዳንዴ የአካባቢውን ባህል ሲያስበው በጣም ይበሳጫል። እኛ በጉልበታችን እየለፋን 30% ለራሳችን 70% ለንጉሱ የምንሰጠው ለምንድን ነው? የምናርስባቸውን ከብቶች ከሳቸው ስለምናመጣ ነው ወይስ የጎሳው አስተዳዳሪ ስለሆኑ? እያለ በውስጡ ሲያሰላስል ሳያስበው እንቅፋት አወለቀው። የተሸከመውን ማዳበሪያ እንደያዘ የደማውን እግሩን እየተመለከተ የሰንጎን ቁልቁለት አቋርጦ ከተንጣለለው የንጉሱ መኖሪያ ደረሰ። ከትንንሽ የሳር ቤቶች መሃል በትልቁ የተሰራው የንጉሱ መኖሪያ ግቢ ወፍ እንዳያስገባ ተደርጎ የታጠረ ይመስል ችምችም ብሎ በጨፈቃ ታጥሯል። ኦኬሎ በር ላይ እንደቆመ ከውስጥ ሎሌዎች ተመለከቱት። አንዱ ሎሌ ፈጠን እያለ መጥቶ በሩን ከፈተ። ጥቁር ክርድድ ያለ ጸጉር ያለው ደልደል ብሎ ወፈር ያለ፣ በሀገራቸው ባህል መሰረት የንጉሱ አሽከሮች እንደሚታጠቁት ሁሉ የደረቀ የኮባ ልጣጩን ወደ ቀኝ ታጥቆ የኮባ ቅጠሉን አሸርጦ በቀኝ እጁ ትልቅ ጦር ይዟል። በሩን ከከፈተለት በኋላ ሰላምታ ቀረበለት። ኦኬሎ ተለቅ ያለ አይኖቹን እያጉረጠረጠ ወደ ውስጥ ዘለቀ። ሎሌው በሩን ዘጋና ኦኬሎን አልፎ ከፊት ቀደም እያለ ወደ ውስጥ መራውና ለእህል ማከማቻ እንደ መጋዘን ተደርጎ ወደ ተሰራው ቤት ይዞት ገባ። እህሉን አውርዶ ካስቀመጠ በኋላ በል እንግዲህ ይኸው አስረክቤያለሁ፣ ለጌቶች ንገሩልኝ፣ በደህና ዋሉ ብሎት በሩን አልፎ ብቅ ከማለቱ አንዲት ልጅ እግር በግቢው ውስጥ እልፍ ስትል ተመለከተ። ልቡ ደነገጠላት። ፍስስ ብሎ ባለበት ቆመ። በኋላም ተከትሎ ለማየት ሞከረ። አጠር ብላ ደልደል ያለች፣ ሰውነቷ የሚያበራ ወዛም፣ ከእጆቿ አምባር የሰካች፣ ጸጉሯን በቀጭኑ ሹሩባ ተሰርታ ከትከሻዋ ወረድ ያለ የሱ ሊያረጋት ተመኘ። የንጉስ ዣንዱራ ልጅ ጨሊታ ነበረች። ተከትሎ ሊያናግራት ፈለገ፣ ግን አልቻለም። ከኋላው የሰማው አስፈሪ ድምጽ አስደነገጠው። ምን ነው ጌታው? አለው። አቤት፣ በሉ በደህና ዋሉ ብሎ እየተርበተበተ ሎሌውን ተሰናብቶ ወደ ቤቱ አመራ። ኦኬሎ በዚህ አጋጣሚ ቀልቡ ያረፈባትን ጨሊታን ቀንም ማታም ያስብ ጀመር። ልቡ እሷ ጋር ቀርቷል። በሐሳቡም አሁን እናትና አባቴም አርጅተዋል፣ እኔ ብቻ ነኝ ያሏቸው፣ ከእንግዲህ ትዳር መያዝ አለብኝ ብሎ ለራሱ ወሰነ። በሀገሩ ባህል መሰረት የጥቁር ድንጋይ አምላክን የሚከተለው ኦኬሎ በጥቁር ድንጋይ አካባቢ ንጉስ ዣንዱራ ጥሩምባ አስነፍተው ህዝቡ በተሰበሰበበት ዕለት ማግባት እንደሚፈልግ ማሳወቅ እንዳለበት አመነ። በማግስቱ ንጉስ ዣንዱራ ጥሩምባ አስነፍተው የሰንጎ ብሔረሰብ ሁሉ በጥቁር ድንጋይ አካባቢ ተሰበሰበ። ንጉሱ ከፈጣሪ በታች እንደ ሁለተኛ ጌታ የሚታዩ፣ በህዝቡ ዘንድ በጣም የሚፈሩና የሚከበሩ ናቸው። የሰንጎ ብሔረሰብ በሚያመልክበት በጥቁር ድንጋይ አካባቢ እንደተሰበሰበ ነው። በባህሉ መሰረት አንድ የሰንጎ ብሔረሰብ አባል ትዳር መያዝ ሲፈልግ ህዝቡ በተሰበሰበበት በጥቁር ድንጋይ መሃል ማግባት እንደሚፈልግ ይናገርና ንጉሱ የፈለጉትን ሰው አጋብቻለሁ ብለው ይወስናሉ። ያም ሰው እሳቸው ባሉት መሰረት ትዳሩን ይመሰርታል። ይህ የአካባቢው ስርዓት ነው። ኦኬሎም ለመናገር ስለወሰነ ህዝቡ በተሰበሰበበት የጥቁር ድንጋይ አካባቢ ከሰዎቹ መሃል ተለይቶ እጁን ወደ ንጉሱ አወጣ። ንጉሱም እሺ ፈቅጄልሃለሁ፣ መናገር የፈለከውን ሁሉ ተናገር አሉ፣ ጉሮሯቸውን ጠረግ አድርገው። እንግዲህ ጌታዬ አለ ከጉልበቱ ሸብረክ ብሎ
እጅ በመንሳት እናትና አባቴም አርጅተዋል፣ እኔም ለአቅመ አዳም ደርሻለሁ እና ትዳር መያዝ አለብኝ በማለት በድጋሜ እጅ ነሳ። በጥቁር ድንጋይ አካባቢ የተሰበሰበው የሰንጎ ብሔረሰብ ኦኬሎን እንደሚደግፉት ለመግለጽ የነጠላቸውን ጫፍ በቀኝ እጃቸው ይዘው ወደ ላይ አውለበለቡ። ንጉሱም አሰብ ባደረጉና እንግዲህ ጥሩ ነው፣ ህዝቤም ደግፎሃል፣ እኔም ፈቅጄልሃለሁ እና እንግዲህ የጋለኔ ጉሎሮን ልጅ እንድታገባ በማለት ለኦኬሎ መለሱለት። ኦኬሎ ኮስተር እንደማለት ብሎ እባክዎን ጌታዬ፣ እኔ እሷን ማግባት አልፈልግም፣ ይፍቀዱልኝ ልናገር አለ ፈራ ተባ እያለ። ንጉሱ ቆጣ ብለው እና ከኔ ፍቃድ ውጪ ማን ልታገባ ፈልገሃል አሉ። ኢዮሎ ጌታዬ፣ እኔ የምወደውና የምፈልገው ጨሊታን ነው በማለት ፈራ ተባ እያለ ተናገረ። እኮ የኔ ልጅ ጨሊታን ነው የምትለው ብለው የፌዝ ሳቅ ሳቁና እልህ እየተናነቃቸው ኮስተር አሉ። ሽበት ጣል ጣል ያደረገባቸውን ገብስማ የሆነ ጸጉራቸውን እያሻሹ ንጉስ ዣንዱራ ሲያዩአቸው ፈርጣማ ናቸው። የጀግንነት ምልክት እንደመሆኑ መጠን የኮባ ቅርዳጅ ጭንቅላታቸው ላይ አስረው ትልቅ የጃርት ሾህ በቀኝ በኩል በግራ በኩል ደግሞ የአሞራ ላባ ጸጉራቸው ላይ ሰክተዋል። ከወገባቸውም በላይ የጉሬዛ ቆዳ ጣል አድርገዋል። ከታች ደግሞ የነብር ቆዳ ታጥቀዋል። ከተዘጋጀላቸው የእንጨት ወንበር ላይ ተቀምጠው ሲታዩ አስፈሪ ፍጡር ይመስላሉ። ግራና ቀኝ ሁሌም ከጎናቸው የማይለዩቸው ሎሌዎች እንደ እሳት የሚያበራውን ትልልቅ ጦር ይዘው ቀጥ ብለው ወደ ህዝቡ ቆመዋል። ህዝቡ ከመደናገጡ የተነሳ የሚሆነውን ሁሉ ለማየት በጉጉት ይጠባበቃል። ንጉሱ ፊታቸው ሳይፈታ ከግራ በኩል የቆመውን ሎሌያቸውን በእጃቸው ምልክት ሰጡት። ሎሌውም ወደ ጆሮአቸው ተጠጋና ያሉትን ተቀብሎ ከዛፍ ላይ ታስሮ የቆመውን ፈረስ አስነስቶ እየጋለበ ከህዝቡ ተሰወረ። ክፍል 2ን በሚቀጥለው ጊዜ ይዤላችሁ መጣለሁ።